ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ አንድ ጉድ የሚያስብል አስገራሚ መረጃ እናደርሳችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃው እናልፋለን። እስኪ በምድር ላይ ካሉ የሰው ልጆች ሁሉ በላይ ስለናንተ የሚያውቅ ከናንተ ቀድሞ እርምጃችሁን የሚገምት እንደዚሁም በጠራራ ፀሐይ በጥላችሁ ውስጥ ተደብቆ የሚከታተላችሁ አንድ አስፈሪ ምድራዊ መንፈስ ቢኖር ምን ይሰማችኋል? ይህ መንፈስ እንደ ሰማይ መላእክት የማይታይና ረቂቅ ቢሆንም እንደ ሰይጣን ግን ጥፋትን በቤተ መንግስት ውስጥ የሚዘራ የሰው ሰራሽ ጥበብ ውጤት ነው። በኢየሩሳሌም በረሃዎችና በቴልአቪቭ ዘመናዊ ቢሮዎች ውስጥ የሰለጠነ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወት ኮምፒውተር ቁልፎችና በረቂቅ መሳሪያዎች የሚቆጣጠረው ይህ ኃይል ስሙ ሞሳድ ይባላል። ሞሳድ ማለት በቴህራን ጎዳናዎች ላይ እንደ ጥላ የሚራመድ የማይታይ ግን ደግሞ ሁሉንም ነገር የሚቆጣጠር ረቂቅ ኃይል ሆኗል። ይህ ድርጅት ወደ ኢራን የገባው ዛሬ ወይንም ትላንት ሳይሆን እዚያው የከረመና ከኢራን የደህንነት መዋቅር ጋር የተዋሃደ ይመስላል። የቀድሞው የኢራን ፕሬዝዳንት መሐሙድ አህመድ ነጃድ በቅርቡ የሰጡት ምስክርነት የጉዱን ጥልቅነት ቁልጭ አድርጎ ያሳያል። በኢራን ውስጥ የሞሳድ ሰላዮችን ለማደን ተብሎ የተቋቋመው ሚስጥራዊው የደህንነት ክፍል በራሱ በሞሳድ ከፍተኛ ወኪልና በሌሎች 20 ሰላዮች ይመራ እንደነበረ ሲገለጽ ነገሩ ከስለላም በላይ ድራማ ይልቁንም አስፈሪ እውነት መሆኑን ያረጋግጣል። ሞሳድ የኢራን ከፍተኛ ባለስልጣናትና ጀነራሎችን መልምሎ የራሱ ተከፋይ ሲያደርግ ዜግነትንና ታማኝነትን ወደ ጎን በመተው የሰው ልጅን የስልጣንና የገንዘብ ጥማት እንደ መሸጋገሪያ ተጠቅሞበታል። ምናልባትም የአንድ ሀገር ምክትል መከላከያ ሚኒስትር ወይንም የደህንነት ሹም የሞሳድ መኮንን ሆኖ ሊገኝ የሚችለው ለዚህ ነው። የኢራን መንግስት የአያቶላ አሊ ካሚኒን መሞት በይፋ ከማወጁ በፊት ሞሳድ የአስክሬናቸውን ፎቶግራፍ ይዞ ይፋ ማድረጉ ድርጅቱ በኢራን ቤተ መንግስት መኝታ ክፍል ድረስ ዘልቆ እንደገባ ማረጋገጫ ነው። ሞሳድ ለስራው የሚጠቀመው ጥበብ ደራሲ ማሞ ውድነህ እንኳን ያልገመቱት ረቂቅ ቴክኖሎጂ የታከለበት ነው። በሁለት ቀን ውስጥ ደርዘን የሚቆጠሩ የኒውክሌር ሳይንቲስቶችንና ጀነራሎችን መግደል የየትኛውም ሀገር ያላሳካውና በዓለም ጦርነት ታሪክ ያልታየ ክስተት ነው። እነዚህ ጥቃቶች የሚፈጸሙት ደግሞ ገዳይ በማይታይበት ድምፅና ጠረን በሌለው በሮቦት በሚታገዝ ዘመናዊ ዘዴ ነው። የሐማሱ መሪ ኢስማኤል ሃኒያ ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ መገደሉና ታላላቅ ሳይንቲስቶች በቴህራን አደባባይ በጠራራ ፀሐይ ተገድለው ገዳዩ ሳይታይ መሰወሩ ሞሳድ ቤቱ ቴልአቪቭ ሳይሆን ቴህራን ነው የሚያሰኝ ነው። ኢራን የሞሳድን ዋና መስሪያ ቤት ፍለጋ ወደ ውጭ ከመመልከት ይልቅ ራሷን ብትደበድብና ጉያዋን ብታጸዳ ይሻላት ነበር የሚባለውም ለዚህ ነው። የዚህ አስፈሪ ድርጅት እጅ ወደ እያንዳንዳችን ኪስም ዘልቆ ገብቷል። ዛሬ ለቪዲዮ ጥሪና ለትዝታ የምንጠቀምበት የፊት ካሜራ ለሞሳድ ግዙፍ የባዮሜትሪክ መረጃ ማከማቻ ሆኖ እያገለገለ ይገኛል። በቢሊዮን የሚቆጠሩ ሰዎች በየቀኑ በራሳቸው ፈቃድ የሚያጋሩት የሰልፊ ፎቶ አንድ ሰው በየትኛውም የዓለም ጥግ ባለ የጥበቃ ካሜራ ስር ሲያልፍ ማንነቱን በሰከንድ ውስጥ ለመለየት ያስችላል። ከዚህም በላይ የስሜትን መተንተኛ ቴክኖሎጂዎችን በመጠቀም የአንድን ሰውን የአይን እንቅስቃሴና የፊት ጡንቻ ንዝረትን በማጥናት የላኩለትን መልእክት ሲያነብ የሚሰማውን ፍርሃት፣ ደስታ ወይንም ድንጋጤ በርቀት መከታተል የሚቻልበት ደረጃ ላይ ተደርሷል። እንደ ፔጋሰስ ያሉ የሰላዮች ሶፍትዌሮች ደግሞ ምንም አይነት ሊንክ ወይንም ሳንነካ በዋትስአፕ ጥሪ ብቻ ስልካችን ላይ በመጫን ካሜራውን፣ ማይክሮፎኑንና ሚስጥራዊ መልእክቶቻችንን ለሞሳድ አሳልፈው ይሰጣሉ። በ2024 በሊባኖስ የታየው የፔጀርና የዎኪቶኪ ፍንዳታ ደግሞ ሞሳድ የዓለምን የንግድ ሰንሰለት እንዴት እንደተቆጣጠረው አሳይቷል። እቃዎቹ ከፋብሪካ ወጥተው ለተጠቃሚ እስኪደርሱ ባለው ሂደት ውስጥ ጣልቃ በመግባት ጥቂት ግራም ፈንጂና የርቀት መቆጣጠሪያ ኮድ በመቅበር የፈለገውን ሰው በፈለገው ሰዓት ማጥፋት እንደሚችል በተግባር አስመስክሯል። ሞሳድ ኢንተርኔት በሌለበት ቦታ እንኳን በስልኩ ጋይሮስኮፕ አማካኝነት የአካባቢ ንዝረት ወደ ድምጽ በመቀየር መሰለል የሚችልበት በሳተላይትና በሬዲዮ ሞገዶች መረጃ የሚሰበስብበት አቅም አለው። ይህ ሁሉ የሚያሳየው ዛሬ ላይ ስማርት ስልክ የምንጠቀምና ዲጂታል አሻራችንን የምናስቀምጥ ሁሉ በሞሳድ የማይታይ አይን ስር መሆናችን ነው። ምንም የምንደብቀው ነገር የለኝም የሚለው አስተሳሰብ ራሱ አደገኛ ሊሆን ይችላል። ምክንያቱም ዛሬ ዋጋ የሌለው የሚመስለው መረጃ ነገ የአንድን ሀገር ደህንነት ወይንም የግለሰብን ህይወት የሚቀይር መሳሪያ ሆኖ ሊያገለግል ይችላልና። በእርግጥም የቴክኖሎጂው ዓለም ከላይ ከምናየው በላይ ጥልቅና ሚስጥር ያለው ነው። አሜሪካ የቴክኖሎጂው ማዕከል ትሁን እንጂ ከበስተጀርባው ያለው የዲጂታል አንጎልና የሚስጥር መረብ ከእስራኤል የደህንነት ተቋማትና ከሞሳድ ጋር የተቆራኘ ነው። ስማርት ስልክ የምትጠቀሙ ከሆነ ጂፒኤስ
የምታበሩና በሶሻል ሚዲያ የምትንቀሳቀሱ ከሆነ የዲጂታል በራችሁ ለሞሳድ ክፍት ነው። በኪሳችሁ ውስጥ ያለው ስልክ እናንተን አሳልፎ ለመስጠት ከ90% በላይ ዝግጁ የሆነ ታማኝ ሰላያችሁ ነው። ምንም የምትደብቁት ነገር የለኝም የሚለው አባባል ለግል ነጻነት አደገኛ የሚሆነው ለዚህ ነው። ምክንያቱም ዛሬ ባይፈልገንም ነገ ለእናንተ ጥላቻ ባለው አካል እጅ መረጃ ቢገባ እንደ ኃይለኛ መሳሪያ ሊጠቀምባችሁ ይችላል። ይህ የዲጂታል ቁጥጥር መረብ ደግሞ በአጋጣሚ የመጣ ሳይሆን ሆን ተብሎ የተዘረጋ ነው። ምንም እንኳን አብዛኛዎቹ የቴክኖሎጂ ውጤቶች በአሜሪካ ስም ቢመረቱም ከማይክሮሶፍት ጀምሮ እስከ ግራፊክስ እና ሌሎች የመገናኛ ሚዲያዎች ድረስ በስተጀርባ ያሉት ቁልፍ መሐንዲሶችና የሶፍትዌር ጠቢባን የቀድሞ የሞሳድ ወይንም የእስራኤል የደህንነት ክፍል አባላት ናቸው። በዓለም ላይ የምንጠቀምባቸው እንደ ኢንቴል ያሉ ግዙፍ ፕሮሰሰሮች፣ እንደ ዋትስአፕ ያሉ የመልእክት መለዋወጫዎችና የተለያዩ የግራፊክስ መተግበሪያዎች የተፈጠሩት ወይንም በከፍተኛ ደረጃ የለሙት በእስራኤል የምርምር ማዕከላት ውስጥ ነው። ይህ ማለት በእያንዳንዱ ኮምፒውተርና ስልክ ውስጥ የሞሳድ ቴክኖሎጂ አሻራ አለ ማለት ነው። እንደ ዩኒት 8200 ያሉ የእስራኤል የሳይበር ክፍሎች በቴክኖሎጂው ዓለም ላይ የራሳቸውን የጓሮ በር ወይንም ባክዶር በመክፈት ማንኛውንም መረጃ በፈለጉት ሰዓት መጥለፍና መተንተን ይችላሉ። ከፋይርዎል ጥበቃ ጀምሮ እስከ ውስብስብ የጸረ ቫይረስ ሶፍትዌሮች ድረስ ያሉት ቴክኖሎጂዎች መነሻቸው እስራኤል መሆኑ ሞሳድ የዓለምን መረጃ እንደ ልቡ እንዲዘውር እድል ሰጥቶታል። ስለዚህ በቴክኖሎጂ ታግዛችሁ የምትፈጽሙት እያንዳንዱ እንቅስቃሴ፣ የምትልኩት እያንዳንዱ ምስልና የምትጽፉት እያንዳንዱ ቃል ከቴል አቪቭ የቁጥጥር ማዕከል አያመልጥም። ሞሳድ በአካል ካልመጣባችሁ በስተቀር አልገኝም አይልም። ይልቁንም በእናንተ ስልክ፣ በእናንተ ኮምፒውተርና በእናንተ የሶፍትዌር ምርጫ ውስጥ ሆኖ በጸጥታ ይከታተላችኋል። የዓለም የቴክኖሎጂ ሰንሰለት የሞሳድ መጫወቻ ሜዳ ሆኗል ቢባል ማጋነን አይሆንም። ሞሳድ በዲጂታል ዓለም ብቻ ሳይሆን በአካላዊው ዓለምም የሚፈጽማቸው ኦፕሬሽኖች ምናብን የሚፈትኑ ናቸው። ከዓመታት በፊት በቴህራን እምብርት ውስጥ በሚገኝ አንድ ጥብቅ ሚስጥራዊ መጋዘን ውስጥ በመግባት ብቻ ግማሽ ቶን የሚመዝን የኢራን የኒኩለር አርካይቭ ሰርቀው ማውጣታቸው የድፍረታቸውን ጥግ ያሳያል። በዚያች ሌሊት የደህንነት ካሜራዎችን በማታለል ግዙፍ ካዝናዎችን በሰዓታት ውስጥ በመበጥበጥና መረጃዎችን በጭነት መኪና አሳልፈው ድንበር በማሻገር ለዓለም ይፋ ማድረጋቸው የኢራንን ደህንነት እርቃኑን ያስቀረ ክስተት ነበር። ነገር ግን የሞሳድ እውነተኛው አስፈሪነት ያለው በቴክኖሎጂው ብቻ አይደለም፣ በሰው መረቡ ላይ እንጂ። ሞሳድ በየትኛውም የዓለም ክፍል በየትኛውም ማህበረሰብ ውስጥ የራሱ ህዋስ አለው። ይህ ድርጅት የአይሁድ ብቻ አይደለም። እንዳስፈላጊነቱ የአበሻ ሞሳድ፣ የአረብ ሞሳድ፣ የቻይና ሞሳድ እያለ በየሀገሩ ዜግነትና መልክ እየቀያየረ ሰርጎ ገብቷል። በአፍሪካ ቀንድ በኢትዮጵያ ውስጥ የሀበሻ ሞሳድ ተብለው የሚጠሩ ወኪሎቹ መልካቸውና ቋንቋቸው ከሀገሬው የማይለይ በባህልና በልማድ ውስጥ የሰረጹ ናቸው። እነዚህ ወኪሎች በየመስሪያ ቤቱ በየገበያውና በየፖለቲካው መድረክ ውስጥ ሆነው መረጃን ወደ ቴል አቪቭ ያመላልሳሉ። በተመሳሳይ መልኩ በገልፍ ሀገራትና በኢራን ውስጥ የሚንቀሳቀሱት የአረብ ሞሳዶች በሃይማኖት ረገድ ሙስሊም ሞሳድና ክርስቲያን ሞሳድ ተብለው ሊከፈሉ ይችላሉ። ድርጅቱ ለዓላማው ሲል መስጊድ ገብቶ የሚሰግድና ቁርአን የሚቀራ ወይንም ቤተክርስቲያን ገብቶ የሚቆርብና የሚሰብ ወኪል አሰልጥኖ ያሰማራል። እነዚህ ሰዎች ለዓመታት በአንድ አካባቢ የኖሩ ትዳር መስርተውና ልጆች ወልደው እንደ ማንኛውም ዜጋ እየታዩ በውስጣቸው ግን የሞሳድ የልብ ትርታ ሆነው ይኖራሉ። የሞሳድ መረብ በእድሜ አይገደብም። ህፃን ሞሳድ የሚባሉት ወኪሎች ገና በለጋ እድሜያቸው ለስለላ ዓላማ ተመልምለው በየታዋቂ ዩኒቨርሲቲና የምርምር ማዕከላት እንዲገቡ ተደርገው የወደፊት የዓለም መሪዎችንና ሳይንቲስቶችን በጓደኝነት ስም እንዲሰልሉ ይደረጋል። ሽማግሌ ሞሳድ የሚባሉት ደግሞ በጡረታ ስም በየሀገሩ ተሰማርተው የተከበሩ የንግድ አማካሪዎች ወይንም የሃይማኖት አባቶች መስለው የከፍተኛ ባለስልጣናትን ሚስጥር በቅርበት የሚሰበስቡ ናቸው። ከቤጂንግ እስከ ዋሽንግተን፣ ከናይሮቢ እስከ ካይሮ ሞሳድ በየቦታው ተበትኗል። አስገራሚው ነገር እነዚህ ወኪሎች አብዛኛውን ጊዜ በራሳቸው ሀገር ላይ ነው የሚሰልሉት። ሞሳድ ዜጋን በገንዘብ በሴራ ወይንም በስጋት ጠልፎ በገዛ ሀገሩ ላይ ሰላይ እንዲሆን ያደርገዋል። ይህ ማለት ሞሳድ በአካል ካልመጣ በስተቀር አልገኝም አይልም። ይልቁንም በእናንተ ስልክ፣ በእናንተ የቅርብ ጓደኛ፣ በጎረቤቶቻችሁ አልፎ ተርፎ በእናንተ የሶፍትዌር ምርጫ ውስጥ ሆኖ በጸጥታ ይከታተላቸዋል። የዓለም ቴክኖሎጂና የሰው ልጅ ግንኙነት ሰንሰለት የሞሳድ መጫወቻ ሜዳ ሆኗል ቢባል ማጋነን አይሆንም። እንግዲህ ስለ ሞሳድ ከብዙ በጥቂቱ ይህንን ይመስላል። መረጃውን ከወደዳችሁት ክፍል 2 በቀጣይ የምናቀርብላችሁ ይሆናል። ሐሳባችሁን በኮመንት አጋሩን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።